የ22 አዲስ አነቃቂ ታሪኮች። አንድ ሰው በ28 ዓመቱ በዓለም ላይ ካሉት ታላላቅ የሙዚቃ ኮከቦች አንዱ ሆኖ ሳለ በድንገት የራሱን ሕይወትና ሀብት ጥሎ ወደ ሌላ ዓለም ቢገባ ምን ይሰማችኋል? ዛሬ የምናወራው ስለ አንድ ሙዚቀኛ ብቻ አይደለም፣ ስለ አንድ የሙዚቃ ዓለም አብዮተኛ ነው እንጂ። ሙዚቃን ንግድ አድርገው በሚቆጥሩበት ዘመን የእግዚአብሔር ስጦታ በነፃ የተሰጠ ስለሆነ በነፃ መሰጠት አለበት ብሎ መላውን የሙዚቃ ኢንዱስትሪ ስለቀየረው ስለ ኬዝ ግሪን እናወራለን። ኬዝ ግሪን የተወለደው በካሊፎርኒያ በ1953 ሲሆን ከ6 ዓመቱ ጀምሮ የፒያኖ ተሰጥኦ በግልጽ ታየ። በ12 ዓመቱ በተለያዩ የቴሌቪዥን ሾዎች ላይ በመቅረብ ችሎታውን ማሳየት ጀምሮ ነበር። በልጅነቱ የነበረው የማወቅ ጉጉትና የሙዚቃ ችሎታው በትልልቅ የሙዚቃ ኩባንያዎች ትኩረት ስር እንዲወድቅ አደረገው። እናትና አባቱም ቢሆን ይህን የሙዚቃ ችሎታ እንዲያወጣ ያላሰለሰ ጥረት አድርገውለት ነበር። ነገር ግን በውስጡ የነበረው ባዶነት ወደ ከፍተኛ አነቃቂ መድኃኒት ሱሶች እንዲሁም ወደ ተለያዩ ግራ መጋባቶች መራው። ምንም እንኳን በክርስትና እምነት ያደገ ቢሆንም መጽሐፍ ቅዱስ ላይ ያሉ አንዳንድ ትምህርቶችን አይቀበልም ነበር። ክርስቶስ ጥሩ መምህር ነው ብሎ ያስባል እንጂ ሙሉ ለሙሉ አይከተለውም ነበር። ይልቁንም ከፍተኛ የእምነት መገለጥ ለማግኘት ሲል እነዚያን አነቃቂ መድኃኒቶች ሱሶች እንደጀመረ ይነገራል። በኋላ ላይ እውነተኛ መንፈሳዊ ለውጥ አግኝቶ የቀደሙ ፍልስፍናዎቹን ትቶ ሕይወቱ ሙሉ በሙሉ ተቀየረ። ኬዝ ግሪን በ20ዎቹ ዕድሜ መጀመሪያ ላይ የራሱን የሕይወት አቅጣጫ ሙሉ ለሙሉ የሚቀይር መንፈሳዊ ልምምድ አደረገ። የሱስ ቀንበሩ ተሰበረ። የነበረውን የሙዚቃ ችሎታ ለፈጣሪ አገልግሎት ብቻ ለመዋል ወሰነ። በዚያን ዘመን የክርስቲያን ሙዚቃ አርቲስቶች አልበሞቻቸውን በከፍተኛ ዋጋ እየሸጡ ትርፍ ማግኘት የተለመደ ነበር። ኬዝ ግን ይህንን አልተቀበለም። የእግዚአብሔር ስጦታ በነፃ የተሰጠ ስለሆነ ለሰውም በነፃ ሊሰጥ ይገባል ብሎ አመነ። አልበሞቹ የገበያ ዋጋ በግማሽ ወይም ከዚያ በታች እንዲሸጡ አደረገ። አልበሙን መግዛት ለማይችሉ ደግሞ በነፃ መላክ ጀመረ። የሙዚቃ ኩባንያዎች በእሱ ድርጊት እጅግ ተናደው ነበር። እሱ ግን ሙዚቃዬን መሸጥ የለብኝም ማዳረስ አለብኝ በሚል አቋሙ ጸና። ምንም እንኳን ከሙዚቃ ኢንዱስትሪው ከፍተኛ ጫና ቢደርስበትም የራሱን የሙዚቃ ማሰራጫ ሚኒስትሪን በማዘጋጀት የተለያዩ ሙዚቃዎችን ከገበያው ግማሽ ዋጋ በመሸጥና እንዲሁም ለሌሎች በነፃ ማደሉን ቀጠለ። ኬዝ ግሪን ሙዚቀኛ ብቻ አልነበረም። በመኖሪያ ቤት ውስጥ ድሆችን፣ ቤት አልባዎችን እና ሱሰኞችን በመቀበል ያገለግል ነበር። እንደውም በአንድ ወቅት ያላቸው ቤት አልባዎችን ለማስተናገድ በቂ ስላልነበረ በአካባቢያቸው የሚገኙ 6 ቤቶችን ተከራይተው ሰዎችን ያሳድሩ እንደነበር ታሪኩ ያሳየናል። ፊልም በመስራት እና የሙዚቃ ኮንሰርቶችን በማዘጋጀት በሺዎች የሚቆጠሩ ሰዎችን ወደ እምነት መመለስ ችሏል። የእሱ የሙዚቃ ስልት ስሜታዊ ከመሆኑ የተነሳ አድማጩን በግጥም አማካኝነት ራሱን እንዲመረምር ያደርገው ነበር። በሕይወት ዘመኑ ብዙ ባይኖርም ያቀናበራቸው ግጥሞችና ዜማዎች ግን ዛሬም ድረስ በየአብያተ ክርስቲያናቱ እንደ ቅርስ ይዘመራሉ። የክርስቲያን ሙዚቃ ከስሜታዊነት አልፎ ሕይወት ሰጪ መልእክት እንዲኖረው ያደረገ ትልቅ አርቲስት ነበር። በጣም የሚያሳዝነው ግን ኬዝ ግሪን በ28 ዓመቱ በአውሮፕላን አደጋ ሕይወቱ ማለፉ ነው። ነገር ግን የሄደበት መንገድ በሙዚቃው ዓለም ውስጥ ትልቅ ማዕበልን ፈጠረ። ከሙዚቀኝነት ባለፈ የአቋም ሰው በመሆንና ለሚያምነው የትኛውም ነገር መስዋዕትነትን እየከፈለ በሕይወቱም ትልቅ ታሪክን አስተምሮናል። እናንተስ ከዚህ ሙዚቀኛ ታሪክ ምን ተማራችሁ? ሐሳባችሁን በኮመንት ላይ አስፍሩልን። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ።